ለራሱ ፕላን አረገ። ለምን አብረን አንኖርም ሲለኝ አይ ፊል ሶ ሃፒ። ምክንያቱም ፈልገው ነበር፣ እኔ ወደው ነበር፣ እኔ ቀልቤን እስክስት አፈቅረው ነበር እና ደስ አለኝ። እኔ ነኝ የምሰራው፣ እሱ ስራ አልነበረውም በሰዓቱ። እሄዳለሁ ስራ የት ነው 4 ኪሎ ድረስ እንዴት መጓዝ እንደሚከብድ እናንተ ታውቃላችሁ። ለሴት ልጅ ለዛውም ባስቀይሬ ምናምን ነው የሚሄደው። ባሶች ተቀያየረው። ከዛ ቤት ውስጥ ድንች ወጥ፣ ሽሮ ወጥ፣ ምስር ወጥ፣ ስጋ ወጥ ምናምን የአቅሜ የቻለውን ሰራ እና ትንሽዬ ቋጥሬ ለእሱ አቅርቤ በቃ እሱ ሜን ፖይንቴ ነው። ምክንያቱም ይሄ ሲወርድ ሲዋረድ የመጣ የኢትዮጵያን ባህላችንም ነው። ባህልን መመገብ ግዴታችን ነው። ማብላት ግዴታችን ነው አይደል? በቃ እኔ አይ ሃቭ ሪስፖንሲቢሊቲ ለሱ ሁሉንም ነገር ማድረግ። ልብሱን አጥባለሁ፣ ኦኬ፣ ቡና አፈላለታለሁ። ኢቭን ሰርቼ መጥቼ ደክሞኝ እንኳን ማለት ነው እቤት የምደርሰው አብዛኛውን ጊዜ እስከ ቀኑ 6 ሰዓት ሊፈጅብኝ ይችላል፣ በጉዞ ላይ ማለት ነው። አድሬ ስመጣ ጠዋት ማለት ነው ሶፋ ላይ ነው እዛም ማድረው። አድራለው የምትሉት ነገር የለም። ምክንያቱም ሰዓታት ናቸው ያሉት እስከ ሌሊቱ በኢትዮጵያ 7 ሰዓት 8 ሰዓት ድረስ ዘፋኞች ምናምን መጥተው የሚዘፍኑበት ቤት ስለሆነ ያነጋል ቤቱ። ቆያለው እዛ እመጣለው። ከዛ ቤት መጥቼ ጠዋት እንደዚህ በቃ እቤት ከመጣው በኋላ ቶሎ ማድረግ አለብኝ። ምክንያቱም እሱ አለ ቤት ውስጥ ጋደም ብሎ ቴፑን በልቅጦ እየዘፈነ ነው የሚጠብቀኝ። ምን ብዬ አመሰግናለሁ። እየዘፈነ ነው የሚጠብቀኝ። መጀመሪያ እንደዛ ደክሞኝ እንኳን አድሬ በእኔና በሱ መሀል የሆነ ነገር መፈጠር አለበት ታውቃላችሁ። ከዛ በኋላ እሱም በዚህ ካስተናገድኩ በኋላ ቀጣዩ ምግቡ ነው። ቀጣዩ ምናልባት ከዛ ስመጣ ደስ እንዲለው እንቁላል ገዝቼ ሽንኩርቱ ምኑ ቀጤማው ምኑ ብዬ እመጣለሁ። ያገኘሁትን ቲፑን ምኑን ወዲያ አደርጋለሁ። ለእሱም አላደረገው ነገር የለም። ከዛ በኋላ ይሰራል። እንጀራው ከቀረበ በኋላ ራሱ እኔ አንድ ከመጉረሴ በፊት ለሱ 2 ጎሰጉስለታለሁ። ተመልከቱ እንግዲህ ስንቱን ሳረግ በጣም ቆየው። በቃ ምን ልበላችሁ፣ እንደዚህ ነበረ ህይወቴ። ከዛ በጣም ጥሩ ህይወት ውስጥ ነው ያለ ነው። ምንም ነገር አልነበረም። አንዲት ጓደኛ ነበረችኝ፣ ኦኬ፣ ስምረት ትባላለች። እዛ ግቢ ውስጥ ተከራይታ የአንድ ልጅ እናት ነች። ብቸኛ ሲንግል ማም ነች። እና በጣም ባለቤቷ ማለት ነው መጥፎ ሰው ሆኖ ኦልሬዲ ከእሷ ጋር የተወሰነ ጊዜ ካሳለፈ በኋላ ገና ልጅቷን ከመውለዷ በፊት እርጉዝ እያለች ነው ሌላ ሴት የጠበሰባት እና ወንድ ምናምን ትለኝ ነበር። አረ እነሱ ምን በወጣው እኔ ማንም ሰው የፈለገሽን በይ ስለራስሽ እዛው ወንዶች አትበይብኝ፣ የኔ ውድ፣ የኔ እንቁ፣ የኔ ፍቅር እሱን አትናገሩብኝ እላለሁ። ቆየው መጨረሻ ላይ ምን ይሆናል መሰላችሁ? አንድ ቀን እንደተለመደው ሌሊት ተነስቼ ሱኩ እያልኩኝ ወደ ቤቴ ለመመለስ ምኑን ገዛው መጣው፣ ሰራራው፣ አበላሁት፣ ቋጠርኩ። ተነስቼ ወደ ስራ ይሄድኩላችሁ። ስራ ልሰራ ሲሄድ ጎረቤት ሰው ሞቷል። እዛ ናይት ክለቡ ጎረቤት ሰው ስለሞተ ለ3 ቀን ነው ለ4 ቀን ስራ አትምጡ ተባልኩኝ። ከዛ እሺ ብዬ ተመልሼ ወደ ቤቴ መጣሁላችሁ። ቤት አለኝ አይደል እንዴ? ቤቴ ተከራየሁት። ቤቴ መጥቼ ገና የውጩን በር ስከፍተው ጓደኛዬ ስምረት ደጅ ላይ በከሰል ማንደጃ ወጥ እየሰራች ነው። ተነስታ የሆነ እንደው ዱብዳ እንደወደቀበት ሰው ብድግ ብላ ቆመችና ጌጤ እንዴ ለመጣሽ አለችኝ። ፈገግ አልኩኝና ምን ማለት ነው ለመጣሽ እንዴ? እቤት አይደለ እንዴ መጣሁ እንዴ? ምን እንዴት መጣሽ አሁን በዚህ ሰዓት ስትለኝ፣ አይ እንደው እንዳጋጣሚ ሆኖ ጎረቤት ሰው ሞተና ብዬ ዞር ስል በሪ ላይ ሌላ ጫማ አለ፣ የሴት ጫማ። ሌላ ጊዜ እኔ ጫማዬን አውልቃለሁ፣ እሱን ጫማውን ያውልቃል እንጂ ሌላ የሴት ጫማ ኖሮ አያውቅም። ከዛ የዛን ቀን ግን ዞር ስል ጫማ አለ። ከዛ በተፈጥሯችሁ የእያንዳንዳችሁ ውሳኔ ይለያያል። አሁንም ቢሆን ማለት ነው ምን እንደማረግ ግራ ገባኝ። እኔ ማየት እፈልጋለሁ። እሷ ግን እንዳላይ ከለከለችኝ። ቡና ጠጫለች
መጀመሪያ እንደውም ማለት ነው አባባሉ ነይ ቡና ጠጪ ቡና ቦል ፈልቷል ነበር ያለችኝ። ስገባ ቤቷ ምንም የለም። ያው አፈላልሻለሁ በቃ የትም እንዳትንቀሳቀሽ አለችኝ። እዛ በኋላ የግዴታ ሩዋንዳ ማድረግ ስላለብኝ ሄጂ አንኳኳ። አቋርጪ አላቋረጥኩም መድኃኒዓለም የሚያውቀው እሱ ነው መጀመሪያ የወጣው። ከዛ በግልጽ ነው የነገረኝ። እውነቱን ስነግራችሁ ማረፊያ ቦታ አጥቼ ነው እንጂ ምንም የምትለውጠው ነገር የለም። ውርደት ከመከናነብ በስተቀር ሄደሽ እሱ የጠበሳትን ሴት ብትበረቅሻት ራሱ ምን የምታመጪው ነገር አለ? ምንም። ይሄን ቆሜ ለማየት የቻልኩ ሴት ነኝ። እዛ ጋር ሄጄ በበረቅሳት እስር ቤት እገባለሁ። ሌላም ነገር ባደርግ ምንም ከመጠን በላይ እየጠላኝ ይሄዳል እንጂ ምንም የምፈጥረው ነገር የለም። እጆቼ እንደዚህ መታዘዝ አቁመዋል ልበላችሁ። ከድንጋጤ የተነሳ መቀመጫ ቦታ ፈልግ ነበረ። አረፍ አልኩና ቤቴን ትለቃላችሁ ስል ጊዜ ያስፈልገኛል አለኝ። ስለዚህ እኔ ምንድነው ማድረግ ያለብኝ? ቀጥ ብዬ ወደ እናቴ ቤት ሄድኩኝ ማለት ነው። እማዬ ጋ መጣሁ። ነፍሷን በአጸደ ገነት ያኑረው። መቼም እናት መቼም ቢሆን ቤቱ የኔ ነው። ክራይ የምከፍልበት እኔ ነኝ። ቤቱ እዛ ቤት አልጋውም የኔ ነው። ሁሉ ነገር የኔ ነው። እውነቱን ለመናገር መጣሁ እናቴ ጋር ጠቋም ማለት ነው። እና ያቺን ሞባይል ለስራ ስል ክፍት ተዋታለሁ እና ሲደውል ይገርመኝ ነበረ። እኔ ግን ኦልሬዲ ደንዝዣለሁ፣ ድንዝዝ ብያለሁ። ይሄ ሰውነቴ ምናምን ደንዝዟል። በቃ ስራዬን መስራት ጀመርኩኝ። ከ6-7 ቀን በኋላ ሰምረት ደውላ ነይ ስትለኝ ቤቴ ሄድኩኝ። እኔ በዛን ሰዓት እውነቱን ስነግራችሁ አንጀታችሁ የሚቃጠልበት ሚሊየን ነገር አለ። የዛሬ ሰዎች መቼም ብትሆኑ አልጋ ትቀይራላችሁ ምናምን። እኔ ግን አንሶላ አጥቤ ብቻ አልጋዬ ላይ ተኛው። ቴፑን ስነካ ሜሞሪ አለ፣ ድስት ስነካ ሜሞሪ አለ፣ ግርግዳውን ሳይ ሜሞሪ አለ፣ ወደዚህ ሳይ ሜሞሪ አለ፣ ሁሉ ቦታ ሜሞሪ አለ። በጣም የሚገርማችሁ ነገር አንድ እውነት ልንገራችሁ። ያን ሁሉ ጊዜ አብሬው ስኖር ማለት ነው እንደማይወደኝ ጠንቅ። እዛ በኋላ ስራ ቦታ መጣ። ስራ ቦታ መጥቶ አገኘኝ። አቤት አልኩት። ምንድን ነው? ምን ተፈጥሮ ነው ምናምን ስለው አይ ሌላ ነገር አይደለም፣ በፍቅረኝነት በትዳር በምን ባንሆን እንኳን በጥሩ እህትና ወንድም እንሆን ሲለኝ እሺ አልኩት። እሺ እህትና ወንድም እንሆናለን። ሰው ማለት ነው አሁንም ቢሆን ጌጤ ማለት እኔ ማለት ይሄ ነኝ። በህይወቴ ብዙ ሰዎች ገብተዋል። ሰዎች ሲገቡ በደንብ አድርጌ ተቀብዬ አስተናግዳለሁ። ሲሄዱ ግን አሸኛኘቱ እኔ ጋር ሰው ጋር የሆነ ሄደት ትመለስ መገናኘት መለያየት ይኖራላ። እኔ ጋር ግማሽ ጉዞ የሚባል ነገር የለም። ሙሉ ጉዞ ነው ያለው። ከሄድኩኝ ዞሬ ወደኋላ አልመለከትም። ይሄ የኔ ባህሪ ነው። ይሄን ያደረኩባቸው ሚሊየን ጊዜዎች አሉ። ባል ለመባል የ80 መሆን ነበረበት። የለም የ80 አልነበረም። ከዛ በኋላ በነበሩ ግንኙነቶቼ ውስጥ ጥሩ ሰው አልነበርኩም። እኔ ራሴ ጥሩ ሰው አልነበርኩም። ለምን